አየህ ደሞዝ ቀን 30 ነው። እዚህ ጋር ያስቀመጥከው የምታነሳው ዋናው እምነትህ ነው። እምነትህ ነው የሚያድንህ። አላህም እንዲህ ይላል يثبت الله الذين آمنوا بالقول الثابت ويذل الله الظالمين ويفعل الله ما يشاء እነዛ ያመኑት የሆኑት ትክክለኛ እምነት ያላቸው በምላስ ብቻ ያልሆነ በልብስ ያልሆነ ልባቸው ያመነ የሆኑ ሰዎች መልሳቸው በትክክል እንዲመልሱ ያደርጋቸዋል ይላል አላህ ተዓላ። መረቡክ ሲባል ረቢ አላህ እንዲህ ያበቃል። አው መስቃንኛ ነው ቋንቋ ስልጥኛ ነው ወይ ኦሮምኛ ወይ ማረቅኛ ነው። ነገር ግን መረቡክ ማን ነበር? ረብ ጌታ ማን ያበላኛል ያጠጣኛል ስትል ነበረው። ለማን ስታጎበድድ ነበር? ሲጨንቅ ወደ ነበር እጅህ የምትዘረጋው ወደ ነበር ልብ የሚንጠለጠለው ትጠየቃለህ። ይሄ ማለት ነው እምነት ማለት። ኢማን ማለት ምን አማል القلوب የልብ ስራ ነው። ትጨመቅ ውስጥ ያለው ነው የሚወጣው። ቀብር ጨምቃለች والله ምን ይነግራለሁ የዛን ቀን የልብህን የምታወጣው በምላስ ላይ ተጣጥፈው የነበረው ይሸሻል፣ ይጠፋል፣ ይረሳል። ታውቃለህ መኪና ሸቀጥ ሲል ሲገለበጥ ተጭኖ ከሆነ በመኪናው ላይ ያሉ ሰዎች የተለያዩ ስሞችና ማለክቶች ሲጠሩ እንሰማለን። አንዱ ምን ይላል? አያውሊዎች ይላል። አንዱ ምን ይላል? ወይኔ የቀኑ ነገር ይላል። ዳኮኛ ይላል። በነቃር ይላል። ይሄ ሁሉ ምንድነው? ልቡ ላይ ያለው ነው። አየህ ቀብር ደግሞ ከዚህ በላይ ነው። ይጨምቃል። ይጨምቅ ውስጥ ያለው ስፖንጅ ውስጥ ላይ ያለው እንደሚተባው ነው። የአላህ መልእክተኛ ነግረውናል። ይሄ ቦታ ማንም አያድንህም። ለራስህ ወቅ والله ለራስህ ወቅ። ይሄ ቦታ አንተን የሚያድንህ እምነትህ ብቻ ነው። አጎቴ አክስቴ ጎረቤት አትበል። ለቀው ይሄዳሉ። ይኸው ወንድማችን ጠዋት والله ሱብሂ ሰላት በጀማ ሰግዷል። ከ10 ደቂቃ በኋላ ነው ተለያይተን እኔ አትያወውት ያየሁት። ታውቃለህ ሱብሂ ግን በጀማ ሰግዷል። አየህ ተዘጋጅቷል። ወጣትነቱ ይራሮጥ ነበረ። ምናምን ቦታ ታየው ነበረ። እኔ በማቀው አላህ ውስጡ አላህ ያውቃል። ነገር ግን መስጊድ ሲራሮጥ ከይሩ ስራውን እዛ ወደዚህ ሲል እናትን ይወድ ነበር። ደግሞ ባይወት ያለ ሰው የመሰከረለት ነው ነብዩ አለይሂ ሰላቱ ወሰላም። እናንተ መስካሮች ናችሁ ይላል። እናንተ በህይወት ያላችሁ ሰዎች ለሞተ ሰው መስካይ መረጃ ናችሁ። አንቱም ሹሃዳ አላህ ቢላል ምድር ላይ እናንተ ምስክር ናችሁ። ምስክር መስጊድ ሲገባ አይቼው ነበር፣ ሲሰግድ አይቼዋለሁ ትላለህ። መልካም ሰው ነበረ። አያጭበረብርም፣ ይነግዳል። አዎ ሐላል ነው። ነገር ግን